ሰላም ውድ የቴክስቶር ተከታታዮች፣ በዛሬው ቪዲዮ ደግሞ እንግዲህ እንዴት አድርገን ነው ቴሌግራም ፕሪሚየምን በነፃ የምንጠቀመው የሚለው እናያለን። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ እና ደግሞ ያሰኛችሁን ኮሜንት ማድረግ ትችላላችሁ። እናም ይህን ቪዲዮ እስቲ በትንሹ 100 ላይክ እናስገባ። በመጀመሪያ እንግዲህ ወደ ቴሌግራማችሁ ትገባላችሁ። ከዛም የሰርች ማድረጊያውን ነክታችሁ እንደዚህ ብላችሁ ትጽፋላችሁ። ቴክ ስቶር 10 ቴክ ስቶር 10 ብላችሁ እንግዲህ ስፔስ ሳሰጡ ትጽፋላችሁ ማለት ነው። ዜናውን ስፔስ ስለሰጠው ከዛ እንግዲህ ትንሽ ትጠብቁታላችሁ። እንደዚህ የለም ካላችሁ አትን ተጨምሩበታላችሁ ማለት ነው። ከዛም እንግዲህ ሰርች ታደርጉ እንደዚህ ይመጣላችኋል። ቴክስቶር 10 ብሎ ማለት ነው። ከዛም በኋላ እሱን አንዴ ነክታችሁ እስከ ቴሌግራም ፕሪሚየም ይላል። እንግዲህ ትክክለኛው ባይሆን እንግዲህ የተለያዩ ሞዶች አሉት። አሁን ለምሳሌ ደብል ሊሚት ነው፣ ፋስተር ዳውንሎድ ስፒድ ነው። ግን እዚህ ጋር አሁን ለምሳሌ 4 ጂቢ ራም ፕሪሚየም ስቲከር ምናምን አኒሜትድ ፕሮፋይል ፒክቸር ምናምን ላይኖረው ይችላል። ከዛ እንግዲህ ይሄንን ታወርዱታላችሁ ማለት ነው። ይሄንን እንግዲህ ካወረዳችሁ በኋላ አሁን ደግሞ እንግዲህ ትንሽ ከፍቼ ፊቸሩን ላሳያችሁ። እንግዲህ ይሄው እንደምትመለከቱት ነው። ይሄኛው የፈለገውን የቴሌግራሙን ከለር መጠቀም ትችላላችሁ። አሁን ደግሞ ከፍቼ ሴቲንግ ላይ ያለውን ነገር ላሳያችሁ። ከዛም ኒው ቴሌግራም ፕሪሚየም የምታሳያችሁ እንግዲህ ሁሉም ተደርጓል ነው የሚለው። ሁሉም ተደርጓል ነው የሚለው። የሚፈልጉት እንግዲህ ማድረግ ትችላላችሁ። አሁን ለምሳሌ በፎቶ ምናምን የጻፉ ቪዲዮዎች እንግዲህ አይጠፉም። ቴን መረጃ ከፈለጋችሁ ደግሞ እንግዲህ እዚህ ጋር ስለለቀኩላችሁ እንግዲህ እዚህ ጋር ማየት ትችላላችሁ። የቴሌግራም ሊንኬን ደግሞ እንግዲህ ኮሜንት ቦክሱ ላይ ዲስክሪፕሽን ቦክሱ ላይ እንግዲህ አሳያችኋለሁ፣ እለቅላችኋለሁ። ከዛ ሊንኩን ተጭናችሁ እዚህ ጋር መታችሁ ዳውንሎድ አድርጋችሁ እንግዲህ በነፃ ቴሌግራም ፕሪሚየም መጠቀም ትችላላችሁ። እና ደግሞ እዚህም ጆይን በሉት እና ለዚህ ዩቲዩብ ቻናል አዲስ ከነበራችሁም የሆናችሁም ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ ቢያንስ 100 ላይክ እናስገባው። ይመቻችሁ።